አሁን ላይ ብዙ ሰዎች እንደዚህ አይነት ስቲክማን አኒሜሽን በመጠቀም ዩቲዩብ ላይ ብዙ ገንዘብ እየሰሩ ይገኛሉ። ስቲክማን አኒሜሽን ለመስራት ምንም አይነት ካሜራ ወይም አኒሜሽን ስኪል ወይም ደግሞ ፔይድ ሶፍትዌር ያስፈልጋችሁ። ለምሳሌ እኔ የሰራሁትን ስቲክማን አኒሜሽን ልጋብዛችሁ። You weren't supposed to lose the ability to sit still for 10 minutes. But if your attention span feels destroyed and simple tasks feel mentally heavy, while you still have the energy to scroll for 2 hours, your brain can get endless stimulation instantly. One swipe for novelty, one notification for social validation, and one video for emotional stimulation. This creates what researchers call variable rewards. Your brain never knows when the next interesting thing is coming, so it keeps checking, turning your phone into a slot machine in your pocket. ይሄን ለመስራት 30 ደቂቃ እንኳን አልፈጀብኝም። ስለዚህ በዚህ ቪዲዮ ፊታችሁን ካሜራ ውስጥ ሳታስገቡ ፍሪ የሆኑ AI ቱሎችን ብቻ በመጠቀም ዩቲዩብ ላይ ፌስለስ ቪዲዮ ለመስራት የሚያግዛችሁን ስቲክማን አኒሜሽን እንዴት በቀላሉ መስራት እንደምትችሉ አሳያችኋለሁ። ስቴፕ 1 ቶፒክ ኤንድ ታይትል። በዚህኛው ስቴፕ ኖትቡክ LM AI ቱልን በመጠቀም ለምንፈልገው ኒች ቶፒክ እናዘጋጃለን። በመጀመሪያ የኖትቡክ LM ዌብሳይት ላይ ከገባን በኋላ ኒው ፕሮጀክት እንለዋለን። ዘን ከመረጥነው ኒች ጋር ሪሌት የሚያደርጉ 3 የዩቲዩብ ቻናሎችን እንመርጣለን። ኢን ማይ ኬስ ሲምፕል ዌይ ኦፍ ላይፍ ዜን እና ፕሮዳክቲቭ ፒተርን መርጫለሁ። እናም የሶስቱንም ቻናል ሊንክ ኖትቡክ LM ላይ ፔስት እናደርጋለን። የኖትቡክ LM ቻት ላይ ምንም አይነት ነገር ታይፕ ከማድረጋችን በፊት ሴቲንግ ላይ እንገባና ከስተም ብለን ያዘጋጀነውን ፕሮምፕት ፔስት እናደርገዋለን። ይህንን ፕሮምፕት ፒንድ ኮሜንት ላይ ታገኙታላችሁ። በዚህም ኖትቡክ LM የተሻለ ሪዛልት እንዲሰጥ ያደርግልናል። ከዛም የኖትቡክ LM ቻት ላይ give me 5 topic and title ideas for my next ስቲክማን ቪዲዮ ብለን እንጽፋለን። ከዛም ጀነሬት እንለዋለን። ያው እንደምታዩት ኖትቡክ LM የመረጥናቸው ቻናል ላይ የሌሉ 5 አይዲያዎችን ሰጥቶናል። ሶ እኔ how to rewire your brain to crave hard tasks የሚለውን ሁለተኛ አይዲያ መርጫለሁ። ስቴፕ 2 ስክሪፕት ታይም። በዚህኛው ስቴፕ ለመረጥነው ቶፒክ ስክሪፕት የምናዘጋጅበት ስቴፕ ነው። ስለዚህ አዲስ ኖትቡክ LM ፕሮጀክት እንከፍታለን። ከዛም ኢን ማይ ኬዝ የሲምፕል ዌይ ኦፍ ላይፍ ቻናል እንገባና በፖፑላሪቲ ፊልተር እናደርጋለን። የሲምፕል ዌይ ኦፍ ላይፍ ቻናል ላይ ቶፕ ፐርፎርም ያደረጉ 5 ቪዲዮ ሊንክ ኮፒ ፔስት እናደርጋለን። ኔክስት ሴቲንግ ላይ እንገባና ያዘጋጀነውን ስክሪፕት ራይተር ፕሮምፕት ፔስት እናደርጋለን። ዘን የኖትቡክ LM ቻት ላይ create a 1000 word YouTube script about how to rewire your brain to crave hard tasks ብለን እንጽፋለን። እንደምታዩት የጠየቅነውን ስክሪፕት በ4 ሴክሽን ከፋፍሎ ሰጥቶናል። ስቴፕ 3 ቪዥዋል ፕላን። በሶስተኛው ስቴፕ ኖትቡክ LM ላይ ጀነሬት ያደረግነውን ስክሪፕት በመጠቀም እንዴት ቪዥዋል ክሬት እንደምናደርግ እናያለን። በመጀመሪያ ChatGPT እንከፍታለን። ከዛም ያዘጋጀነውን ቪዥዋል ፕላነር ፕሮምፕት እናስገባለን። እንደምታዩት በመጀመሪያ ቪዥዋል ቤዝ ፕሮምፕት ሰጥቶናል። ዘን ለእያንዳንዱ ለምንጠቀማቸው ስኬኖች ቮይስ ኦቨር፣ ኢሜጅ ፕሮምፕት እና ሞሽን ፕሮምፕት ሰጥቶናል። ስለዚህ እነዚህን ፕሮምፕት በመጠቀም የምንፈልገውን ፉል ስኬን ክሬት ማድረግ እንችላለን ማለት ነው። ስቴፕ 4 ጀነሬቲንግ ዘ ቪዥዋልስ። በአራተኛው ስቴፕ ደግሞ ቪዥዋል ጀነሬት ለማድረግ የምንጠቀመው ጎግል ፍሎው AI ቱልን ነው። በመጀመሪያ የጎግል ፍሎው ዌብሳይት ላይ እንገባለን። ጎግል ፍሎው አልሰራ ካላችሁ VPN አብርታችሁ ሞክሩት። ዘን ኒው ፕሮጀክት ብለን ከገባን በኋላ ChatGPT ላይ ያዘጋጀነውን ቪዥዋል ቤዝ ፕሮምፕት ኮፒ ፔስት እናደርጋለን። እንደምታዩት ቪዥዋል ቤዝ ኢሜጅ ጀነሬት አድርጎልናል። ኔክስት ይሄን ኢሜጅ አፕሎድ በማድረግ ስኬን 1 ኢሜጅ ፕሮምፕታችንን ከChatGPT እናስገባለን። እንደምታዩት የስኬን 1 ኢሜጅ ሰጥቶናል ማለት ነው። በመቀጠልም ChatGPT ላይ ያዘጋጀነውን ስኬን 1 ቪዲዮ ፕሮምፕታችንን ኮፒ ፔስት እናደርጋለን። ከዛም የመጀመሪያውን ስኬን ስቲክማን አኒሜሽን በዚህ መልኩ እናገኛለን ማለት ነው። ስለዚህ የቀሩትን ስኬን አሁን በተከተልነው ስቴፕ መሰረት ጎግል ፍሎ ላይ እናዘጋጃለን። በመቀጠልም ጎግል AI ስቱዲዮን በመጠቀም ከዚህ በፊት ያዘጋጀነውን ስክሪፕት ወደ ኦዲዮ እንቀይራለን። ከተዘረዘሩት ቮይስ ኦቨር ሳምፕል መካከል ለእናንተ ኒች የሚስማማውን ቮይስ ኦቨር በመምረጥ ኤክስፖርት እናደርጋለን። በዚህ ስቴፕ
እናንተ የፈለጋችሁትን ሌላ ቮይስ ኦቨር ቱል መጠቀም ትችላላችሁ። ለባክግራውንድ ሙዚክ ደግሞ ዩቲዩብ ስቱዲዮ ኦዲዮ ላይብረሪን መጠቀም እንችላለን። ከተዘረዘሩት ባክግራውንድ ሙዚክ መካከል የፈለግነውን ሙዚክ እንመርጣለን። በመጨረሻም ኤዲቲንግ ብቻ ነው የሚቀረን። እኔ ለኤዲቲንግ ካፕከት ዴስክቶፕ ነው የምጠቀመው። እናንተ የፈለጋችሁትን ቱል መጠቀም ትችላላችሁ። በመጀመሪያ ያዘጋጀነውን ቮይስ ኦቨር እናስገባለን። ዘን ያዘጋጀናቸውን ስኬን በኦርደር እናስገባለን። የቮይስ ኦቨር እና የስኬን ታይምላይን ማች እንዲያደርግልን ስኬናችንን ኤዲት እናደርጋለን ማለት ነው። ከዛም ባክግራውንድ ሙዚክ፣ ትራንዚሽን፣ ሳውንድ ኢፌክት እና ሌሎችንም ኤዲቲንግ ቴክኒኮች በመጠቀም የምንፈልገውን ስቲክማን አኒሜሽን ማዘጋጀት እንችላለን ማለት ነው። ፋይናል ሪዛልቱ ይሄን ይመስላል። You weren't supposed to lose the ability to sit still for 10 minutes. But now, most people can't even eat a meal without watching a screen or work for 5 minutes without checking their phone. If your attention span feels destroyed and simple tasks feel mentally heavy, while you still have the energy to scroll for 2 hours, you get endless stimulation instantly. One swipe for novelty, one notification for social validation, and one video for emotional stimulation. This creates what researchers call variable rewards. Your brain never knows when the next interesting thing is coming, so it keeps checking, turning your phone into a slot machine in your pocket. The scary part is the reward threshold. Think about drinking soda every day. Suddenly, a strawberry tastes bland. ስለዚህ ሙሉ ፕሮሰሱ ይሄን ይመስላል። ምንም አይነት ካሜራ ወይም አኒሜሽን ስኪል ወይም ደግሞ ፔድ ሶፍትዌር አልተጠቀምኩም። እስካሁን ባየናቸው ስቴፖች ግልጽ ያልሆነ ነገር ካለ ኮሜንት ላይ አሳውቁኝ።